ኢትዮጵያ ውስጥ ሁሉም ተማሪ 11ኛ ክፍል ከገባ በኋላ ኔቸር ወይም ሶሻል ብሎ መምረጥ ይኖርበታል። እንዲሁም አሁን በአዲሱ የኢትዮጵያ ትምህርት ስርዓት ወይም ካሪኩለም አዲስ ሲቲኢ የተባለ ነገር ነው። ይህ ሲቲኢ ምን ማለት ነው? የኔቸር እና ሶሻልስ በአጭሩ ልዩነታቸው ምን ማለት ነው? እንዲሁም ደግሞ አዋጭው በቀላሉ ወደ ቢዝነስ ስኬል የምናደርገው ያለምንም ሰርተፊኬት ልንሰራው የምንችለው ሲቲኢ የቱ ነው የሚለውን በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ከቪዲዮ መጨረሻ ድረስ ተከታተሉ። ሰላም፣ እኔ በሱቃል ጎበና እባላለሁ። የራሴ ዙቃል ስቱዲዮ የተባለ ኤጀንሲ አለኝ። በዚህ ዙቃል ስቱዲዮ ለተለያዩ ድርጅቶች ኮንተንት ክሬሽን እና ዌብ ዴቨሎፕመንት አገልግሎት እንሰጣለን። ወደ ዛሬ ቪዲዮ ከመግባታችን በፊት ነገሮችን ቀድመን እንዳስስ። በመጀመሪያ ሲቲኢ ማለት የሚለውን ነገር እንመልከት። ሲቲኢ በመጀመሪያ ቃሉ አብሪቪዬሽን ሲሆን ኬሪየር ኤንድ ቴክኒካል ኤዱኬሽን ማለት ነው። ኬሪየር ኤንድ ቴክኒካል ኤዱኬሽን ማለት ኖርማል ክላስ ላይ ከምንማረው አይነት ቲዮሪ አይነት ትምህርት ለየት ያለ ሆኖ በህብረተሰባችን ላይ ያለውን ችግር በአግባቡ እየፈታን የምንማርበት ሂደት ነው። ለምሳሌ ክላስ ውስጥ የተለያዩ ሳይንስ፣ የተለያየ ቲዮሪ፣ የተለያዩ ትምህርቶችን እንማራለን። ነገር ግን በኬሪየር ኤንድ ቴክኒካል ኤዱኬሽን ወይም ሲቲኢ ሲሆን ደግሞ እነዚህ የምንማራቸውን ነገሮች ወደ ህብረተሰባችን አምጥተን ችግር ፈቺ የሆነ ነገር እንማራለን። ለምሳሌ ዌብ ዴቨሎፕመንት ከሆነ እዛው ዌብሳይት እየሰራን ፕሮቫይድ እያደረግን እዛው ዌብሳይቱን እያሳየን ሆስት እያደረግን የምንሰራበት ሊሆን ይችላል። እንዲሁም በሴልስ ላይ ደግሞ የተለያዩ እቃዎችን እየሸጠን ሊሆን ይችላል። እንዴት እንደሚሸጥ እየተማርን ሊሆን ይችላል። በአጭሩ ከሃይ ስኩል ከመውጣታችን በፊት ህብረተሰብ ውስጥ ሊያሰራን የሚችልን ሙያ በአጭሩ ተወምረን የምንወጣበት የትምህርት ዘርፍ ነው። ከዛ በፊት ይህ ሲቲኢ እንደ ሶሻል እና እንደ ናቹራል የራሱ የሆኑ ዘርፎች አሉ። ነገር ግን እዛ ላይ ከመግባታችን በፊት ዋት ኢዝ ናቹራል ኤንድ ሶሻል የሁለቱን ልዩነት በአጭሩ ለመመልከት እንሞክር። እሺ፣ ወደዛ ከመግባታችን በፊት በዋነኝነት ናቹራል ሳይንስ ምን ማለት ነው? ናቹራል ሳይንስ የምንለው በዋነኝነት ፊዚካል እንዲሁም ቴክኒካል እንዲሁም ደግሞ ተጨማሪ ዲጂታል የሆኑ ነገሮችን ከኤክስፐሪመንት ጋር አስደግፈን ከተለያዩ ቱሎችን ተጠቅመን ለህብረተሰባችን ሶሉሽን እየሰጠን የምንማርበት የትምህርት ዘርፍ ወይም ደግሞ አንዱ የሳይንስ ክፍል ነው። ነገር ግን ደግሞ ወደ ሶሻል ስንመጣ ኮሚኒኬሽን ቤዝድ የሆኑ አይዲያ ቤዝድ የሆኑ እንዲሁም ቢዝነስ ቤዝድ የሆኑ ሀሳቦችን እንዲሁም ትምህርቶችን እየተማርን የህብረተሰባችንን ችግር የምንፈታበት ነው። ለዛሬው ቪዲዮአችን ከኔቸር 3 እንዲሁም ከሶሻል 3 የሲቲኢ አይነቶችን መርጠን በዋነኝነት እንወያይ። ከኔቸር የመረጥናቸው ሄልዝ፣ ፊኒሺንግ ኤንድ ኮንስትራክሽን እንዲሁም ደግሞ ተጨማሪ ዌብ ዴቨሎፕመንት ወይም ደግሞ ዌብ ዲዛይን በመባል የሚታወቀውን እንዲሁም ደግሞ ከሶሻል ደግሞ ጆርናሊዝም፣ አካውንቲንግ እንዲሁም ማርኬቲንግ ኤንድ ሴልስ እናያለን። እስከ ቪዲዮ መጨረሻ ድረስ በአግባቡ ተከታተሉ። ከሶሻሎቹ ስንጀምር በመጀመሪያ የምናገኘው ጆርናሊዝምን። ጆርናሊዝም በዋነኝነት አትኩራችሁ የምትማሩት ወይም ደግሞ እዛ ውስጥ ከገባችሁ በኋላ ጆርናሊዝምን መርጣችሁ መማር ከጀመራችሁ በኋላ የምትማሩት በዋነኝነት ዜናዎችን መጻፍ፣ ኤዲት ማድረግ እንዲሁም ደግሞ በካሜራ ቀርጾ ቪዲዮን ኤዲት አድርጎ ፕሮቫይድ ማድረግ እንዲሁም ደግሞ በተጨማሪ ፐብሊክ በሆነ ቦታ ላይ ንግግሮችን እንዲሁም ፕሬዘንቴሽኖችን በዋነኝነት ያስተምሯችሁ። ይህንን ከተማራችሁ በኋላ በመጨረሻም 12ኛ ክፍል ጨርሳችሁ በሪፖርተርነት ወይም ደግሞ በቲቪ እና በሬዲዮ ጋዜጠኝነት ተቀጥራችሁ የመስራት እድል ሊኖራችሁ ይችላል። የሁለተኛው ደግሞ አካውንቲንግ ነው። አካውንቲንግ ከቢዝነስ እና ከፋይናንስ ጋር የተገናኙ ነገሮችን የኮምፒውተር አካውንቲንግ ወይም ደግሞ ሶፍትዌሮችን በመጠቀም የተለያዩ የአካውንቲንግ እንትኖችን መስራት እንዲሁም ደግሞ የግብርና የፋይናንስ ሪፖርትን አደራረግ ትማራላችሁ። ይህን ሁሉ ግን ስትማሩ 2 ዓመት እንደምትማሩ ማሰብ ይኖርባችሁ። በመጀመሪያ 11ኛ ክፍል ቤዚክ ነገሮችን ትማራላችሁ። እንዲሁም ደግሞ ወደ 12 ሴት የተለያዩ ጠንከር ያሉ ኮንሰፕቶችን ትማራላችሁ። ወደ ቀደመው ነገር ስንመለስ አካውንቲንግን ከተማራችሁ በኋላ ሰርቲፋይድ ከሆናችሁ በኋላ በባንክ ውስጥ በተለያዩ ኤንጂኦዎች ውስጥ እንዲሁም ደግሞ በተለያዩ የግል ካምፓኒዎች ውስጥ ተቀጥራችሁ የመስራት እድል ይኖራችኋል ማለት ነው። ዘንድ ደግሞ ሶስተኛው በሶሻል ውስጥ የምናገኘው ስራ ሴልስ ኤንድ ማርኬቲንግ። አብዛኛችሁ ይህንን ሰምታችሁ ሊሆን ይችላል።
ዋነኝነት ይህን ከገባችሁ በኋላ ልትማሩ የምትችሉት የተለያዩ የሴልስ ዘዴዎችን፣ የከስተመር ግንኙነት እንዲሁም ደግሞ ከስተመር ኮሚኒኬሽን የምንለውን እንዲሁም ደግሞ ተጨማሪ አድቨርታይዚንግ፣ ብራንዲንግ፣ ፕሮሞሽን የሚባሉት ነገሮችን እንዲሁም ደግሞ በተጨማሪ የገበያ ጥናትና ኔጎሽዬሽን የተባሉትን ኮንሰፕቶች በዚህ 2 ዓመት ውስጥ ተምራችሁ ማስተር ታደርጋላችሁ። ይህንን ከተማራችሁ በኋላ ሴልስ ፐርሰን ሆናችሁ ወይም ደግሞ ማርኬቲንግ አናላይሲስ አሲስታንት ሆናችሁ በተለያዩ የግል ወይም የመንግስት ድርጅቶች ላይ የመስራት እድል ሊኖራችሁ ይችላል። እዚህ ጋር የተለያዩ ቢግ የሆኑ ኦፖርቹኒቲዎችን እናገኛለን። ዘን ወደ ናቹራል ወዳሉ ትምህርቶች ስንመለስ በዋነኝነት በናቹራል ላይ 3 ትምህርቶችን እናያለን። የመጀመሪያው ሄልዝ ነው። ዘን ኮንስትራክሽን ፊኒሽንግ ኤንድ ኮንስትራክሽን ነው። ሶስተኛ ላይ ደግሞ ዌብ ዴቨሎፕመንት ወይም ደግሞ ዌብ ዲዛይን እንመለከት። ከዛ በፊት ወደ ሄልዝ እንጀምር። ሄልዝ ዋነኝነት ሄልዝ ስለ ሰው ልጅ አናቶሚ፣ ስለ በሽታዎች እንዲሁም ደግሞ ስለተለያዩ የህክምና የመጀመሪያ እርዳታ፣ ስለ ህክምና እርዳታዎች እንዲሁም ደግሞ ተጨማሪ ስለ ላብ አያያዝ፣ ስለ ላብ ደህንነት እንዲሁም ደግሞ በተጨማሪ ስለ የተለያዩ የሜዲካል እቃዎች ትማራላችሁ። ይህንን ከተማራችሁ በኋላ በደንብ ሰርቲፋይድ ሆናችሁ ክሊኒኮች ላይ ወይም ደግሞ ኮሚኒቲ ሄልት ወርከር ሆናችሁ ልታገለግሉ ልትሰሩ ይችላለን። በሁለተኛ ላይ ደግሞ የምንመለከተው ፊኒሽንግ ኤንድ ኮንስትራክሽን ነው። ዋነኝነት እዚህ ጋር መሰረታዊ የግንባታ ትምህርትን ትማራላችሁ። ስለ ዲዛይን እንዲሁም ደግሞ ስለ ለኮንስትራክሽን ወይም ደግሞ ለቢልዲንግ ተብለው የተዘጋጁ ፔንቶችን ማንበብ እንዲሁም ተጨማሪ ደግሞ በሳይት ውስጥ ከቡድን ጋር መስራት የመሳሰሉትን ነገሮች ጠንቅቃችሁ ተምራችሁ የምትወጡበት ሲሆን ከተማራችሁ በኋላ የግንባታ ስራዎችን እንዲሁም ደግሞ የፊኒሽንግ የውስጣዊ ወይ የውጫዊ ፊኒሽንግ ስራዎችን ተጨማሪ የራሳችሁን ፐርሰናል ድርጅት አቋቁማችሁ መስራት ትችላላችሁ። ሶስተኛው ደግሞ ዌብ ዋነኝነት እንደምታውቁት ዌብ ዲዛይን ወይም ዌብ ዴቨሎፕመንት ተብለን የምንማረው ዋነኝነት ኤችቲኤምኤል፣ ሲኤስኤስ፣ ጄኤስ ተብላችሁ 11ኛ ክፍል ላይ ትማሩትና እንዲሁም ደግሞ ወደ 12 ስታልፉ ደግሞ ስለ ቡትስትራፕ፣ ፒኤችፒ እንዲሁም ደግሞ ማይሲኩዌል ትማራላችሁ። ይህንን ከተማራችሁ በኋላ ይህን 2 ዓመት ፉል ስታክ ዴቨሎፐር ሆናችሁ ትወጣላችሁ። የተለያየ ኦፖርቹኒቲ ይዛችሁ ትወጣላችሁ። ዳታቤዝ እንዴት እንደሚሰራ ታውቃላችሁ። እንዲሁም ደግሞ የተለያዩ ሎጂኮችን እንዴት እንደሚሰሩ፣ ማኔጅመንት ሲስተሞችን እንዴት እንደሚሰሩ እያንዳንዱ ነገር ተምራችሁ ትወጣላችሁ። ከዛ በኋላ ላይ በፍሪላንሲንግ ወይም ደግሞ የራሳችሁን ኤጀንሲ አቋቁማችሁ ወይም ደግሞ የተለያዩ ድርጅቶች ላይ ተቀጥራችሁ መስራት ትችላላችሁ። አሁን ደግሞ የኔ ምርጫ ወደ ሆነው እንሄዳለን። በዋነኝነት የኔ ምርጫ ዌብ ዴቨሎፕመንት ነው። ይህም ያልኩበት የራሴ ምክንያት ነው። ምክንያቱም ዌብ ዴቨሎፕመንት በምትሰሩበት ሰዓት ላይ የትኛውም ድርጅት እናንተ ሰርቲፊኬት አምጥታችሁ ሲኦሲ ተፈትናችሁ መጣችሁ እኔ ጋር ስሩ አይሏችሁ። የሚሏችሁ ከዚህ በፊት የሰራችሁትን ኤክስፒሪየንስ ብቻ ወይም ደግሞ ከዚህ በፊት ሰርታችሁ የምታውቁትን ፕሮጀክት ነው የምትጠይቁ። ከስራ እድሉ አንጻር ስንመለከተው ኢትዮጵያ ውስጥ በጣም ብዙ አዳዲስ ቢዝነሶች ኢመርጅ እያደረጉ ነው። ዲጂታል ማርኬቲንግ ላይ ብንመለከት የተለያዩ ሶሻል ሚዲያ ማኔጅመንት የሚሰሩ ድርጅቶች ኢመርጅ እያደረጉ ነው። ሬስቶራንቶች፣ ጂሞች ኤንድ ብዙ በፊትም የነበሩት ምንም አይነት ዌብሳይት የላቸውም። ይህን ነገር ወደ ቢዝነስ ቀይራችሁ ስኬል ለማድረግ ለእናንተ ቀላል ነው ማለት ነው። ለተለያዩ ድርጅቶች እንዲሁም ግለሰቦች ዌብሳይቶችን መስራት ትችላላችሁ። እንዲሁም ደግሞ ከክፍያ አንጻር ስናየው እስካሁን ከጠራኋቸው የትምህርት የሲቲ ፊልዶች አንጻር ሞር የተሻለ ክፍያ የሚገኝበትና በጣም ብዙ ክሊያንቶችን የምታገኙበት ስለሆነ ነው። ስለዚህ እውነት በእኔ ሀሳብ የምትስማሙ ከሆነ ሀሳባችሁን ኮሜንት ላይ እጠብቃለሁ። በቀጣይ ቪዲዮ ይሄንን ዌብ ዴቨሎፕመንት እንዴት ነው የምንማረው የሚለው እናያለን። ምክንያቱም አሁን ላይ ይሄን ዌብ ዴቨሎፕመንት እማራለሁ ብላችሁ የምታስቡ ከሆነ 2 ዓመት ሎት በጣም ብዙ ነው። በራሳችሁ ብትማሩ በአጭር ጊዜ ከ6 ወርና በ1 ዓመት ውስጥ ፍሮንቲንድ እንዲሁም ደግሞ እስከ 1 ዓመት ተኩል ከጠበቃችሁ ደግሞ ባኪንድ በደንብ መማር ትችላላችሁ። ከፕሮጀክት ጋር ታገዛችሁ ያንን የምትማሩበትን መንገድ በቀጣይ ቪዲዮ አሳያችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሀሳባችሁን ኮሜንት ላይ ያስቀመጣችሁልኝ፣ ቪዲዮን ላይክ እያደረጋችሁት እንዲሁም ደግሞ ይህንን ቻናል ሰብስክራይብ አድርጉት።